በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰው ልጅ የሚረጋጋው የሰው ልጅ ሕይወቱ ሙሉ የሚሆነው የሰው ልጅ መከራውን መሸከም የሚችለው የሰው ልጅ በመከራ መጽናት የሚችለው የሰው ልጅ ችግርን ማሸነፍ የሚችለው በእግዚአብሔር ቃል ሲጸናና የእግዚአብሔርን ቃል ሲሰማ ነው። የማንን ቃል? የእግዚአብሔርን ቃል። ምክንያቱም ቃሉ ሰማይና ምድር የጸናበት ነው። ሰማይና ምድር ያጸና የእግዚአብሔር ቃል እኛን የደከምነውን ያጸናል፣ እኛን የወደቅነውን ያነሳል፣ አልጫ የሆነ ሕይወታችንን ያጣፍጣል፣ ባዶ የሆነ ማንነታችንን ይሞላል። የማን ቃል? የእግዚአብሔር ቃል። ስለዚህ ቃሉን ልንሰማው ያስፈልጋል ማለት ነው። የተፈጠርነው ለዚህ ነው። ቃሉን እንድንሰማ እንድናመሰግነውም ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እኛ አማኞች የሆነው የተባልነው ክርስቲያኖች በክርስቶስ ክርስቲያን የተሰኘነው ሁላችን በምንጾምበት ሰዓት ምን አይነት ጾም መጾም እንዳለብን ያስተምረናል ማለት ነው። ጾም እንግዲህ አባቶቻችን እንዳስቀመጡልን የግል ጾም የሚባል አለ፣ የንስሐ ጾም የሚባል አለ፣ የአዋጅ ጾም የሚባል አለ። በሶስት ይከፈላል የጾም አይነት። በስንት አልኳችሁ? በሶስት ይከፈላል። አንደኛው የግል ጾም የሚባለው ነው። የግል ጾም ማለት እያንዳንዳችን በራሳችን ተነሳሽነት በራሳችን ፍላጎት ከእግዚአብሔር ጋር በጸሎትና በጾም መገናኘት ስንፈልግ እኛ አቅማችን የፈቀደውን ያክል ቀን ቆርጠን የምንጾመውና የምንጸልየው በራሳችን በግል ፈቃዳችን የምናደርገው የፈቃድ ጾም ይባላል። ለምሳሌ የፈቃድ ጾም ከሆኑት መካከል ብዙ ሰዎች እየጾሙ ያሉ እንደ ጳጉሜን ያሉት ቀናቶች። አሁን ጳጉሜን ብዙ ሰው ይጾማል። ይችን 5ቷን ቀን መጠቀም የሚፈልግ ሰው በዚያን ሰዓት የሚጾም አለ። እሱ የፈቃድ ጾም የግል ጾም ነው ማለት ነው። እንዲሁም ደግሞ ጽጌ እመቤታችን የጽጌን ጾም ብዙ ሰው ይጾማል። እሱም በአዋጅ ያልተካተተ ጾም ነው፣ የፈቃድ ጾም ይባላል። ከዚያ ባለፈም በማንኛውም ሰዓት ሰው ሊጾም ይችላል። በግል ፈቃዱ በሕይወቱ ውስጥ የደረሰውን ችግር ለማስወገድ ሲል በግሉ ተነሳስቶ ሊጾም ይችላል። ሁለተኛው ደግሞ የንስሐ ጾም ነው። የምን ጾም አልካችሁ? የንስሐ ጾም ነው የሚጾመው ከንስሐ አባቱ ጋር ተነጋግሮ የሰራውን ኃጢአት ነግሮ ንስሐ አባቱ የሚሰጠው መድኃኒት ነው ማለት ነው። ይህን ያህል ጾም ይህን ያህል ስገድ ሊለው ይችላል። ያ የንስሐ ጾም ይባላል። ሌላው ሶስተኛውና የመጨረሻው የአዋጅ ጾም ነው። የምን ጾም ነው? የአዋጅ። አዋጅ ማለት የሚነገር ማለት ነው። በዚህ በትንቢተ ኢዩኤል ምዕራፍ 2 ቁጥር 12 ላይ እንዲህ ይላል፣ ጉባኤውን ቀድሱ ጾሙንም አውጁ ይላል። ምን በሉ ይላል? ጉባኤውን ቀድሱ ጾሙንም ምን በሉ አውጁ። ይህ ጾም በአዋጅ ለሁሉም ተነግሮ ሁሉም ራሱን አዘጋጅቶ ራሱን አንጽቶ የተጣላ ካለ ታርቆ የቀማ ካለ መልሶ
የበደለ ካለ ክሶ ዝግጁ ሆኖ ሁሉም የሚጾመው ጾም የአዋጅ ጾም ይባላል። እነዚህ የአዋጅ ጾሞቻችን እንደምታውቁት በኦርቶዶክስ ተዋሕዶ ቤተክርስቲያን 7 የአዋጅ አጽዋማቶች አሉ። ከ7ቱ አጽዋማት አንደኛውና ዋነኛው ጾመ ሁዳዴ ወይንም 40 ጾም ወይንም ደግሞ አብይ ጾም እየተባለ የሚነገረው ዛሬ እየጾምነው ያለው ጾም ነው። አብይ መባሉ አንደኛ አብይ ማለት ትልቅ ማለት ነው። ትልቅ ጾም ነው። በቁጥር ደረጃ ሲታይ ወደ 55 ቀናቶችን ያካተተ ስለሆነ በቁጥር ትልቅ ነው። ሌላው አብይ የተባለበት ምክንያት እጸድቅ የማይለው ጻድቅ ሁሉ እርሱ የሆነ ኃጢአት የማይስማማው አምላክ የፍጥረቱ ሁሉ ጌታ ይህን ዓለም ካለመኖር ወደ መኖር ያመጣ ይህን የሚታየውን ዓለም ከመኖር ወደ አለመኖር ለማሳለፍ ስልጣን ያለው አልፋና ኦሜጋ የሆነው ኢየሱስ ክርስቶስ የጾመው ስለሆነ አብይ ትልቅ ጾም ይባላል። ሌላው 40 ጾም ይባላል። 40 ጾም ተመሳሳይ ኢየሱስ ክርስቶስ 40 መዓልት 40 ሌሊት ከቆመ ሳይቀመጥ ከዘረጋ ሳያጥፍ የጾመው ጾም ስለሆነ 40 ጾም ተብሎ ይጠራል። ሌላው ሁዳዴ ይሉታል። ሁዳድ ማለት ርስት ማለት ነው። ሰፊ የርስት መሬት ማለት ነው። ምንድን ማለት ነው አልኳችሁ? ሁዳድ ማለት ምን ማለት ነው? ሰፊ ርስት ማለት ነው። ለእኔና ለእናንተ ለክርስቲያኖች ርስት ሆኖ የተሰጠን ጾም ስለሆነ አባቶቻችን በሰፊ እርሻ ከአባት ወደ ልጅ የሚተላለፍ ሰፊ ማሳ ወይንም ሰፊ እርሻ ብለው መስለውታል። ሁዳድ ብለው ማለት ነው። ስለዚህ እኔና እናንተም ከአባቶቻችን ተረክበን ወደ ልጆቻችን የምናስተላልፈውና ከክርስቶስ ጋር የምንገናኝበት ታላቅ ጾም ስለሆነ አብይ ጾም ይባላል። እንግዲህ የጾማችን ሂደቶች ወይንም ደግሞ የጾም ደረጃዎች እነዚህን ይመስላሉ። 7ቱን አጽዋማት ሁላችሁም ስለምታውቁት ወደዚያ አልገባ